ሰላም ጤና ይስጥልኝ የቻናላችን ቤተሰቦች፣ ዛሬ በዓለም ዙሪያ መነጋገሪያ በሆነውና ብዙዎቻችሁ በጉጉት ስትጠብቁት በነበረው 365 ዚስ ዴይ ወይንም የ365 ቀናት ሁለተኛ ክፍል ዝርዝር የፊልም ቅኝት ይዘንላችሁ ቀርበናል። የዚህን ፊልም የመጀመሪያው ክፍል ቀደም ብለው ካላዩት ሊንኩን ከታች ባለው መግለጫ ዲስክሪፕሽን ውስጥ ያገኙታል። በመጀመሪያው ክፍል ላውራ በድልድዩ ላይ በደረሰባት አደጋ ሕይወቷ አልፋል ወይንስ ተርፋለች የሚለው ጥያቄ ሁላችንም ሲያሳስበን ነበር። ዛሬ ግን ሁሉንም ሚስጥሮችና ከፊልሙ በስተጀርባ ያሉ እውነታዎችን እንፈትሻለን። ታዲያ ቪዲዮአችን ላይክ፣ ሼር እና ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ቆዩ እያልኩ ወደ ታሪኩ እገባለሁ። ፊልሙ ሲጀምር ላውራ በባህር ዳርቻ በፈካችና ውበት በተላበሰች የጠዋት ፀሐይ በፈገግታ ስትመሰጥ የሚያሳየውን ትዕይንት እናያለን። የማሲሞና የላውራ የሰርግ ሥርዓት ሊፈጸም ሰዓታቶች ቀርተውታል። ማሲሞ ከሰርጉ በፊት ሙሽሪትን ማየት ባይፈቀድም እሱ ግን ሊያያት ይመጣል። ላውራ እዚህ መገኘት እንደሌለበት ብትነግረውም ማሲሞ ግን አላስችል ብሎት እዛው የፍቅር ስሜታቸውን ይጨርሳሉ። ሙሽራዋን ለማልበስ ጓደኛዋ ኦልጋ ስትመጣ ይህንን የፍቅር ትዕይንቶቻቸውን አይታ በድንጋጤ ትጮኻለች። ሙሽሪትን ከሰርግ በፊት ማየት መጥፎ ዕድል ያመጣል። ይህ ለሙሽሪት ያለክን ክብር ከማሳነስ የመጣ ድርጊት ነው በማለት ማሲሞን ብትወቅሰውም እሱ ግን ንቀት በተሞላበት ስሜት ጥሏት ወደ ሰርጉ አዳራሽ ይሄዳል። ኦልጋ ለላውራ አሁንም ለማሲሞ ምንም ነገር አልነገርሽውም ስትል ትጠይቃታለች። ላውራም በዚህ ጉዳይ መጨነቋንና ሲጋራ ማጨስ መጀመሯን ኦልጋ ታስተውላለች። በመጨረሻ ማሲሞና ላውራ የጋብቻ ስነ ስርዓታቸውን እየፈጸሙ ይታያሉ። የተረሳውና አስጨናቂው ሚስጥር የፊልሙን ገጽታ ይቀይር ይሆን? ላውራ ባደገው ምክንያት ልጇን ማጣቷን ለባሏ ማሲሞ አልነገረችውም። ይህንን የወሰነችበት ምክንያት ለዚህ ተጠያቂ የሆኑትን ሁሉ ሊገድል ይችላል፣ ያ ደግሞ እንዲሆን አልፈልግም ትላታለች። ምክንያቱም ማሲሞ ይህንን ካወቀ የጣሊያንን ምድር በደም እንደሚያጥባት ስለምታውቅ ነው። የላውራ ጓደኛ ኦልጋ ይህንን ሚስጥር የምታውቅ ብቸኛ ሰው ናት። እውነቱን ከማሲሞ መደበቅ ቢከብዳትም ብርቱ እንደሆነችና ከጎኗ አብራት እንደሆነች በመናገር ትደግፋታለች። በዛው ምሽት ማሲሞ ለአንድ ሰዓት ብቻ እንድታርፍና ከዚያ በኋላ የፈለገውን እንደሚያደርግ ይነግራታል። ላውራ ግን አልጋው ላይ አስራ በማሾፍ ትቀለድበታለች። በኋላ የሚፈተውና በእብደት የተሞላውን ጣፋጭ ፍቅር ጊዜያቸውን ያሳልፋሉ። ሰርጉ ተፈጽሞ ወደ ጣሊያን ትልቁ ቤተ መንግስት ሲመለሱ ላውራ የማፊያ ሚስት መሆን ምን ያህል ከባድ እንደሆነ መረዳት ትጀምራለች። ቤት እንደደረሱ ማሲሞ ወደ ገላ መታጠቢያ ክፍል ይገባል። በፍቅር ውስጥ ያበደችው ላውራ በአንድ መጋዘን ውስጥ እርቃኗን ተኝታ ለማሲሞ ያለችበትን ቦታ በስልኩ የካርታ ማፕ ትልክለታለች። ነገሩ ግልጽ ነው። መልእክቱ እየጠበቅኩ ነው የሚል እንደሆነ ማሲሞ በመረዳት ወዳለችበት ክፍል ይሄዳል። በዚህ ክፍል ውስጥም የተለመደው የፍቅር እብደታቸውን ቀጥለውበታል። በቀጣይ ቀንም በገና በዓል ላይ የላውራን ወላጆች በመጋበዝ ላውራን ያስደስታታል። ቆንጆና አስደሳች የገና ምሽት እያሳለፉ እያለ በዚያው ምሽት ማሲሞ አንድ የተደበቀ ሚስጥር ያወጣል። አድሪያኖ የሚባል መንታ ወንድም እንዳለውና ሆኖም ግን ከቤተሰቡ ጋር እንደማይገናኝና የወንድማዊነት ቅርበት እንደሌላቸው ይነግራታል። ይህም በዚህ እንዳለ ማሲሞ ለላውራ የራሷን የልብስ ኩባንያ በስጦታ ያበረክትላታል። ይህ ላውራን ለማስደሰት የተደረገ ቢመስልም እውነታው ግን ከቤት ወጥታ ከሌሎች ሰዎች ጋር እንዳትገናኝ ዘመናዊ እስር ቤት ማድረጊያ ነበር። በዚህ መሃል በላውራና በማሲሞ መካከል ያለው መተማመን እየላላ ይሄዳል። ማሲሞ ቁጡና በጣም ተቆጣጣሪ ነው። የፈለገችው እንድታደርግ ነፃነት አይሰጣትም። እኔ ካልኩሽ ውጭ አትተንፍሽ የሚል አይነት አምባገነንነት ባህሪ ይታይበታል። በዚህ መሃል ነው ናቾ የተባለው አዲስና ማራኪ ውበት ያለው አትክልተኛ ወደ ታሪኩ የሚገባው።
ላውራ በማሲሞ ተቆጣጣሪነት ተማራ በብቸኝነት በምትቃጠልበት ጊዜ ናቾ እንደ ትልቅ መጽናኛ ሆኖ ይቀርባታል። ናቾ ዝምተኛ ቢመስልም በስተጀርባው ግን ትልቅ ሚስጥርና አደገኛ ተልዕኮ ይዞ ምስኪኗን ላውራን የተልዕኮ ማስፈጸሚያ ሊያደርጋት የቀረባት ሰው ነው። እዚህ ጋር ነው እንግዲህ ታሪኩ በ180 ዲግሪ ፍጥነት የሚቀየረው። የታቀደው ሴራ ከባድና አደገኛ ነው። በደማቁ ድግስ ላይ ቀንቶ ሀብታሞች እየተዝናኑና እየደነሱ እንመለከታለን። ላውራም የደማቁ ድግስ ታዳሚ ሆና ድግሱ ላይ ታገኝታለች። ታዲያ የላውራንና ማሲሞን አስከፊና ሕይወት ቀያሪ ታሪካዊ ክስተት የሚፈጠረው እዚህ ጋር ነው። ማሲሞ ከቀድሞ ፍቅረኛው አና ጋር በድግሱ በረንዳ ላይ ቆመው ታያቸዋለች። ሁለቱም ላውራን ተመልክተው ተያይዘው ወደ አንድ መኝታ ክፍል ይገባሉ። ላውራን በድንጋጤ ተከትላቸው በየክፍሉ እየገባች ትፈልጋቸዋለች። በአንድ መኝታ ክፍል ስትገባ ያየችው ግን አይደለም እሷን የተመልካችን ቀልብ የገፈፈ ነበር። ማሲሞ ከሌላ ሴት ጋር እየማገጠ ስታገኘው ዓለም ሁሉ በፊቷ ትጨልማለች። የህይወቷ ማብቂያ የደረሰ ይመስል በተስፋ መቁረጥና በመከዳት ስሜት ተክዛ ወደ ውጭ ሮጣ ትሄዳለች። በሁኔታው ተከፍታ እያለ አትክልተኛው ናቾን በግቢው ታያዋለች። ይህ አትክልተኛ እዚህ ግቢ የተገኘው በአጋጣሚ አልነበረም፣ የሴራው አንዱ አካል ስለነበር እንጂ። ላውራም ከአትክልተኛው ናቾ ጋር ትሸሻለች። ናቾ ላውራን ወደ ቤቱ ይወስዳታል። ነገር ግን እውነቱ ላውራ ካሰበችው በላይ የከፋ ነው። ክፍል ውስጥ ያየችው ሰው ማሲሞ ሳይሆን አድሪያኖ የተባለ የማሲሞ መንታ ወንድም ነበር። አድሪያኖ ናቾና የቀድሞ ፍቅረኛው አና ማሲሞን ከስልጣን ለማውረድና ንብረቱን ለመውረስ የተጠቀሙበት ትልቅ ወጥመድ ነበር። በድግሱ ላይ የተፈጠረው ተራ ግጥምጥሞሽ አልነበረም። ላውራን ከማሲሞ ለመገንጠል ሆን ተብሎ የታቀደበት ሴራ እንጂ። ናቾም ቢሆን ተራ አትክልተኛ አይደለም። እሱ የማሲሞ ዋነኛ ጠላት የሆነው የማፊያ ቡድን መሪ ልጅ ነው። በዚህ መሃል ላውራ በሁለት እሳቶች መሃል ወደቀች። በአንድ በኩል የሚወዳት ግን ደግሞ ተቆጣጣሪ የሆነው ማሲሞ፣ በሌላ በኩል ደግሞ በፍቅር ስም ይጠልፋት የመጣው ናቾ ሕይወቷን ያተራምሱታል። እንደ እውነቱ ከሆነ ላውራ ከናቾ ጋር በፍቅር ወድቃለች። አብረው የፍቅር ምሽት ማሳለፍ፣ በወንዝ ዳርቻ አይረሴ የፍቅር ጊዜ ማሳለፍና መዝናናት የየዕለት ተግባራቸው አድርገውታል። ላውራ በተኛችበት ስለ እሱ ማሰብና አብረው ግንኙነት መፈጸም የሁል ጊዜ ቅዠቷ ሆኗል። በስተመጨረሻም አድሪያኖ፣ ማሲሞና ናቾ ፊት ለፊት በአንድ ጠረጴዛ ተቀምጠው ይፋጠጣሉ። ይህ በዚህ እንዳለ አስደንጋጭ ነገር ይፈጠራል። አድሪያኖና የቀድሞ የማሲሞ ፍቅረኛ አና ላውራን ይይዟታል። ይህ አጋጣሚ ሁለት ጠላቶችን በአንድ ላይ ያቆመ ነበር። የጠላት የጠላት ወዳጅ ነው ይባል የለ። እንደ ተረቱም ማሲሞና ናቾ ላውራን ለማዳን በአንድነት ይቆማሉ። ተያይዘውም ላውራ ወዳለችበት ቦታ በፍጥነትና በአንድነት ይሄዳሉ። አድሪያኖና አና ላውራን ለማስወገድ እየተዘጋጁ ባሉበት ሁኔታ ማሲሞና ናቾ በፍጥነት ወደ ውስጥ ይገባሉ። አድሪያኖ ላውራን አንቆ በመያዝ እንዳትጠጉኝ ይላል። አና የሽጉጧን አፈሙዝ ወደ ማሲሞና ናቾ ታዞራለች። አድሪያኖ ማሲሞንና ናቾን ለማቃጠል ላውራን ፊታቸው ላይ አንቆ እየሳመ ለማናደድ ይሞክራል። አድሪያኖ በድንገት ላውራን ወደፊት ሲለቃት ላውራ ወደ ማሲሞ ለመሮጥ ትሞክራለች። በዚህ ፍጥነት አና በላውራ ላይ ትተኩስባታለች። ናቾም ያጠፋ ምላሹን አና ላይ ያሳርፋል። አድሪያኖ ማሲሞ ላይ ለመተኮስ የሽጉጡን ምላጭ ሲስብ ማሲሞ ፈጥኖ ይተኩስበታል። በተፈጠረው የተኩስ ልውውጥ አድሪያኖ፣ አናና ላውራ ተመተው ይወድቃሉ። ማሲሞም የሚወዳት ሚስቱ በደም ተዘፍቃ ሲያት የሚያሳየው ስሜት ልብ የሚነካ ነበር። ላውራ ሞታለች ወይንስ የሚለው ጥያቄዎች በብዙዎች ዘንድ ቢነሳም በመጽሐፉ ላይ ግን ላውራ እንደምትተርፍና በሶስተኛው ክፍል ታሪኩ እንደሚቀጥል ተመልክቷል። የዚህን ቀጣይ ሶስተኛ ክፍል
የቪዲዮን የእይታ ብዛትና ሰብስክራይብ መጠን አይቼ የምሰራላችሁ ይሆናል። እናንተስ ስለ ፊልሙ ምን ትላላችሁ? ላውራ ማንን መምረጥ ያለባት ይመስላችኋል? ማሲሞን ወይንስ ናቶን? ሐሳብ አስተያየታችሁን በኮሜንት ሴክሽን አጋሩን። ቪዲዮውን ከወደዳችሁት ላይክ፣ ሼር እና ቻናላችን ሰብስክራይብ ማድረግ እንዳይረሳ እያስታወስን የዛሬ የፊልም ዳሰሳ ቆይታችን እዚህ ጋር እናበቃለን። በቀጣይ በሌላ አስደሳች የፊልም ቅኝት እስከምንገናኝ ቸር እንሰንብት።